ሰዎች የሽምግልና ወጪ ከብዷቸው ባለበት በዚህ ዘመን የሽምግልናዋን ቪዲዮ ለማየት ብቻ ድጋሚ ታላቅ ድግስ የደገሰችው ታዋቂዋ ቲክቶከር ማህበራዊ ሚዲያውን በሳቅና በግርታ ያናወጠው የሚስ ልዩ አዲስና ያልተለመደ ክስተት ለሰርጓስ ምን ልናይ እንችላለን? ሙሉ መረጃውን አሁን በዲና ፕላስ በቀጥታ ይዘንላችሁ ቀርበናል። እስከ መጨረሻው ይከታተሉ። ይህ ዲና ፕላስ ኒውስ ነው። ዛሬ ቲክቶክ ላይ በመታቀርባቸው አዝናኝ ቪዲዮዎቿ በርካታ ተከታዮችን ማፍራት የቻለችው ታዋቂዋ ቲክቶከር ሚስ ልዩ ከሳምንታት በፊት እጅግ አማረና በደመቀ መልኩ የተከናወነውን የሽምግልና ፕሮግራሟን ተከትሎ አሁን ደግሞ ሌላ አዲስ ክስተት በማድረጓ የብዙዎችን ትኩረት በሰፊው ስባለች። ሚስ ልዩ የሽምግልናዋን ቪዲዮ በጋራ ለመመልከት በሚል ታላቅ ድግስ አዘጋጅታ ከቅርብ ጓደኞቿና ከእንግዶቿ ጋር በድምቀት አክብረዋለች። ይህንን ክስተት ተከትሎም በማህበራዊ ሚዲያ ላይ በርካታ ተከታዮቿን ግራ በማጋባት አስተያየቶች እየተሰነዘሩ ይገኛሉ። ቪዲዮውን ላይክ እያደረጋችሁ ከዛሬው የመዝናኛ ፕሮግራም ጋር አብራችሁን ቆዩ። ወደ መጀመሪያው የዜና መረጃችን ስንሻገር ከጥቂት ሳምንታት በፊት ማህበራዊ ሚዲያውን በከፍተኛ ደረጃ አነጋግሮ የነበረውን የሚስ ልዩን የሽምግልና ስነ ስርዓት እናስታውሳለን። እግዚአብሔር እንደዚህ እንደቆምን ፍጻሜው ሁሉ የቆመ መልካም ለመልካም ነገር የቆመ ያድርግልን። የሀገራችንን የቆየ ጋብቻ ባህል እሴትና ስርዓት ባከበረ መልኩ በሁለቱ ወገን ሽማግሌዎች መሃል የተደረገው ይህ የሽምግልና ፕሮግራም እጅግ ደማቅና ውብ እንደነበረም ይታወሳል። ሚስ ልዩና ጓደኞቿ በእለቱ የለበሷቸው ውብ ባህላዊ አልባሳት፣ የእንግዶቹ ደማቅ አቀባበልና በአጠቃላይ የዝግጅቱ ድምቀት በቲክቶክ ላይ በስፋት ሲዘዋወርና በብዙዎች ዘንድ አድናቆትን አትርፎ ነበር። ይህ ፕሮግራም በራሱ በወቅቱ ትልቅ ወጪና ዝግጅት የተደረገበት እንደነበር በቪዲዮዎቿ ላይ በግልጽ ይታይ ነበር። ታዲያ ዋናው የሽምግልና ፕሮግራም በሰላም ከተጠናቀቀ ከሳምንታት በኋላ ሚስ ልዩ ማህበራዊ ሚዲያውን ያስገረመ ፍጹም አዲስና ያልተለመደ ዝግጅት ይዛ ብቅ ብላለች። በአሁኑ ሰዓት በኢንስታግራም ስቶሪዋ ላይ ባጋራቸው አጫጭር የቪዲዮ ምስሎች ላይ እንደሚታየው ሚስ ልዩ የሽምግልናዋን ሙሉ ቪዲዮ ለማየት ብቻ የሚሆን ሌላ ታላቅ ድግስ አዘጋጅታለች። በተለምዶ በሀገራችን ባህል ሰዎች የሰርግ ወይንም የሽምግልና ቪዲዮ ሲመጣ በቤተሰብ ደረጃ በቤት ውስጥ በጥቂት ሰዎች የሚመለከቱት ቢሆንም ሚስ ልዩ ግን ነገሩን ወደ ሌላ ደረጃ አሳድገዋለች። ዝግጅቱን ያዘጋጀችው በገዛ ቤቷ ውስጥ ቢሆንም በርካታ ጓደኞቿንና እንግዶችን በይፋ በመጋበዝ ቤቷን በደመቀ ሁኔታ አስውባ ከፍተኛ የምግብና የመጠጥ ዝግጅት በማድረግ የሽምግልናውን ቪዲዮ በትልቅ ስክሪን ላይ እንዲታይ አድርጋለች። ተጋባዥ እንግዶቹም ልክ እንደ አንድ ትልቅ ፕሮግራም ሳሎን ውስጥ በድምቀት ተሰብስበው ቪዲዮውን እየተመለከቱ እየተጫወቱና በደመቀ መንገድ ሲያከብሩ የሚያሳዩትና ኢንስታግራም ስቶሪዋ ላይ የተለቀቁት ምስሎች አዲስ የውይይት አጀንዳ ሆነዋል። ይህንን ያልተለመደና አዲስ አስገራሚ ክስተት የተመለከቱ በርካታ የማህበራዊ ሚዲያ ተጠቃሚዎች የወቅቱን የኢኮኖሚ ሁኔታ በመጥቀስ በመገረምና በሳቅ የታጀቡ በርካታ አስተያየቶችን እየሰጡ ይገኛሉ። ብዙዎች ሰው በአሁኑ ሰዓት እንኳን ሽምግልናውን ዋና ድግሱን ራሱ ለመደገስ ከብዶት ወጪውን እያሰላ በሚጨነቅበት ወቅት እሷ የሽምግልናውን ቪዲዮ ለማየት ድጋሚ ትደግሳለች በማለት በነገሩ የተገረሙ ታዛቢዎችም አልጠፉም። እንዲህ ባለ የኑሮ ሁኔታ ላይ እንዳለ አሁን የተፈጠረው ክስተት ለሰርጓስ ደግሞ ምን አይነት አስገራሚና ያልተለመደ ነገር ልናይ እንችላለን የሚል ትልቅ ጥያቄን ጭሯል። ተመልካቾች በሰጡት አስቂኝና አስተያየት ግምት መሰረትም ሚስ ልዩ ለዋናው ሰርግ ምናልባትም በርካታ ቅድመና ድህረ ሰርግ ድግሶችን ልታዘጋጅ እንደምትችል እየተገለጹ ይገኛሉ። ከተነሱት አስቂኝ ግምቶች መካከልም ለዋናው ሰርግ የሚሆን የሰርግ ልብስ የመምረጫ ድግስ፣ የግብዣ ካርዶችን ለጓደኞቿ የማዲያ ልዩ የሻይ ፕሮግራም ድግስ፣ የሰርግ ቪዲዮ ኤዲቲንግ ሲጀመር የሚደረግ የኤዲቲንግ የመጀመሪያ ድግስ እናም በተጨማሪ ከሰርግ በኋላ ደግሞ የሰርጉን ቪዲዮ ለማየት የሚዘጋጅ ታላቅ የፊልም ድግስ ሊዘጋጅ ይችላል በማለት በርካታ ተከታዮቿ በሳቅ የታጀቡ ሰፊ ግምቶችና ሐሳቦችን እያስቀመጡ ይገኛሉ። ልዩ እንወድሻለን፣ እንኳን ደስ አለሽ። እንደ ስምሽ ወርቅነሽ እናውቃለን እና እኛ ትልቅ ሀብታችን ነው አሳልፈን የምንሰጠው እስከነ ሳቋ እስከነ ደስታዋ እስከነ ሀብቷ እስከነ ኤቭሪቲንግ ነው የምንሰጠውና አፈር ብሉ ላለክስ ይህም ሁኔታ የሚስ ልዩ ተከታዮች
ሰርጓ መቼ እንደሚሆንና ምን አይነት አዳዲስ ነገሮችን ይዞ እንደሚመጣ ለማወቅ ጉጉታቸውን በከፍተኛ ሁኔታ ጭሮታል። የተከበራችሁ የዲና ፕላስ መዝናኛ ዜና ተከታዮቻችን ታዋቂዋ ቲክቶከር ሚስ ልዩ የሽምግልናዋን ቪዲዮ ለመመልከት ያዘጋጀችውን ልዩ የድግስ ክስተትና በማህበራዊ ሚዲያ ላይ የተነሳውን አዝናኝ ውይይት በዚህ መልኩ በሰፊው አጠቃለን አቅርበንላችኋል። ነገሩ ሰዎችን ማሳቁና ማስገረሙ በቀጠለበት በዚህ ሰዓት እናንተስ የሚስ ልዩ የቪዲዮ መመልከቻ ድግስ ዙሪያ ምን አላችሁ? ለሰርጓስ ምን አይነት ለየት ያለ ድግስ የምታዘጋጅ ይመስላችኋል? ሀሳባችሁን በኮሜንት ላይ ያጋሩን። የዲና ፕላስ ቤተሰብ በመሆን ሁልጊዜ ትኩስ አዳዲስና አዝናኝ መረጃዎችን በፍጥነት ለማግኘት ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሌላ አዝናኝ መረጃ ይዘን እስከምንገናኝ ድረስ ሰላም ቆዩ።